እሺ ሰላም ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንደምታውቁት ጥናታችን ቀጥለን ነው። ከዛ በፊት ግን እንኳን አደረሳችሁ ልላችሁ ፈልጋለሁ። ምክንያቱም እንደሚታወቀው ዛሬ ከትላንትና ማለት አርብ ጀምሮ እስከ እሁድ ያለው የሚከበረው የስቅለትና ጾም ትንሣኤ ብለን የምንጠራው ነው ማለት ነው። በትክክል ይሄንን ዛሬ የምንካፈለው ከዚህ ጋር ተያያዥነት ያለውን ሀሳብ ነው ማለት ነው። ምንድን ነው ይሄንን የምናነሳ? በመጽሐፍ ቅዱስ ላይ ብዙ ጊዜ እኛ የምናውቃቸው ሀሳቦች ብቻ ወይም ደግሞ እኛ የምናነሳቸው ሀሳቦች ብቻ እንዳልሆነ መጽሐፍ ቅዱስ ስለ ሞትና ትንሣኤ ሲናገር ከዛ የተሻገረ ሀሳብ እንዳለ ተሻጋሪ የሆነ ሀሳብ እንዳለ ይነግረናል። ስለዚህ ዛሬ የምናየው ክፍል በመጽሐፍ ቅዱሳችን ኤፌሶን 1:7 ጀምሮ ያለውን አብረን እናነባለን ማለት ነው። ውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገው ቤዛነታችን አገኘ። እርሱም የበደላችን ስርየት ነው። ጸጋውና በጥበብ በአእምሮ ሁሉ አበዛለን። በክርስቶስ ለማድረግ እንደወደደው እንደ ሐሳቡ የፍቃዱን ምስጢር አስታውቆናልና በዘመን ፍጻሜ ያደርግ ዘንድ ያለውን ሐሳቡን በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፍቃዱ ምክር ሁሉን የሚሰራው እንደ እርሱ ሐሳብ አስቀድመን የተወሰነን በክርስቶስ ደግሞ ርስት ተቀበለን። ጌታ ስሙ ይባረክ። ሰው ብዙ ጊዜ ዓመት ሲደርስ ወይም ደግሞ ስቅለት ፋሲካ ሲደርስ እኛ ብዙ ጊዜ ትዝ የሚለን የክርስቶስ ሞትና ትንሣኤ ብቻ ነው ማለት ነው። ግን የክርስቶስ ሞትና ትንሣኤ ለእኛ አሁን ባለነው የምናከብረው በዓል ብቻ ሳይሆን የምናስታውሰው የድነታችን ምልክት ነው ማለት ነው። የድነታችን ምልክት ስንል ምንድን ነው? መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ሐሳብ ከመጀመሪያውም ክርስቶስ መጥቶ እንዲሞት ከዛ በኋላ በዓሉ እንዲከበር እሱ አይደለም የእግዚአብሔር ዓላማ። በክርስቶስ በደሙ ቤዛነት ካገኘን በኋላ ከዳነን በኋላ ቀጥሎ ያለው በዘመን ፍጻሜ ውስጥ ሊገለጥ ያለውን ምስጢር በልጁ ገለጠልን ይላል። ያ ማለት ምን ማለት ነው? በልጁ ውስጥ ያለው የዘመን ፍጻሜ ሐሳብ ወይም ደግሞ በክርስቶስ ውስጥ ሊገለጥ ያለው ፍጻሜ ላይ ሊገለጥ ያለው ሐሳብ ምንድን ነው? እኛ በክርስቶስ እንደገና ከተወለደን በኋላ ወይም ደግሞ ቤዛነታችን ካገኘን በኋላ ከዛ ቀጥለን ያለው ምዕራፍ አለ ማለት ነው። ያ ምዕራፍ ምንድን ነው? ጌታ ኢየሱስ ክርስቶስን ከተቀበለን ከዛ በሞቱ ካመነን ከሙታን በመነሳቱ ካመነን በኋላ ቀጥል ያለው ምዕራፍ እግዚአብሔር ትልቁ ሐሳቡን ምስጢር አድርጎ ያስቀመጠው በክርስቶስ ውስጥ ነው ማለት። ያ ምስጢር ምንድን ነው? ዓለምን በክርስቶስ ለመጠቅለል ነው ያሰበው። ያ ማለትም ማለት ነው ማንም ክርስቶስን ከተቀበለ በኋላ የመጨረሻ የእግዚአብሔር ግቡ ምንድን ነው? ሁሉም በዚች ዓለም ላይ ያሉት ፍጥረታት በሙሉ ለክርስቶስ ብቻ እንዲንበረከኩ ይፈልጋል ማለት ነው። ያ ማለት ምን ማለት ነው? የአምላክነቱን ጥግ ማሳየት ይፈልጋል። መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ልጅ ኢየሱስ ክርስቶስ አብ ሁሉንም ነገር ከእግሩ በታች አስገዛለት እንደሚለው እንደዛው እኛ ይሄንን ማየት ያስፈልጋል ማለት ነው። ምንድን ነው? በጸጋው አዳነን፣ በደሙ ደግሞ ቤዛነትን ካገኘን በኋላ ቀጥሎ ያለው ምዕራፍ የክርስቶስን ሐሳብ መኖር ያስፈልጋል ማለት። የክርስቶስ ሐሳብ ምንድን ነው? እኛ ክርስቶስ ከሞተ በኋላ ደሙን ካፈሰሰልን በኋላ የእሱ ሐሳብ ምንድን ነው? አረማመዳችን፣ አካሄዳችን፣ ኑሯችን ከክርስቶስ ጋር እንድናደርግ ይፈልጋል ማለት ነው። እሱ ነው የእግዚአብሔር ትልቁ ሐሳብ በእኛ ላይ እንዲሆን። እሱ ታላቅ ለእግዚአብሔር ክርስቶስ ታላቅ ልጁ ነው። ስለዚህ እኛ ደግሞ ልጆቹ ከሆነን ያንን ታላቅ ልጅ እንድንከተል ፈለጉን እንድንከተል ስለሚፈልግ ነው እግዚአብሔር ይሄንን ያስቀመጠ። ስለዚህ በዘመን ፍጻሜ ባለው በክርስቶስ ለመጠቅለል አሰበ ማለት ሐሳቡን በሙሉ የምናደርገው ድርጊቶች በሙሉ የልጁን አካሄድ እንዲሆን ይፈልጋል ማለት ነው። ስለዚህ ዛሬ የምናከብራቸው በዓላት የፋሲካ በዓል የምንለው ለኛ ክርስቶስ ደሙን ያፈሰሰልን ክርስቶስ በመሞት ከኃጢአት ባርነት ካወጣን ካዳንን በኋላ
ቀጥሎ ያለ ምዕራፍ እንድናይ ይፈልጋል። እሱን ብቻ ዘመናችን ሙሉ እንድንተርክ፣ እሱን ብቻ ዘመናችን ሙሉ እንድናወራ አይደለም እግዚአብሔር አንድያ ልጁን ሰጥቶ አንድያ ልጁ ደግሞ ራሱን እስኪሰጥ ድረስ ይወደዳል ማለት ነው። የእግዚአብሔር ሐሳብ የልጁን ፈለግ እንድንከተል ይፈልጋል። ስለዚህ በዘመን ፍጻሜ ምስጢር አድርጎ ያስቀመጠው ብዙዎች ማወቅ የሚፈልጉትን ያንን ምስጢር በማን ገለጠልንና በልጁ በኢየሱስ ክርስቶስ ገለጠልን ይላል። ምስጢር ነበረ፣ ያንን ምስጢር የገለጠው በልጁ ነው። ለምንድን ነው ይሄንን ያደረገው ስንል በመጨረሻ ጊዜ ዓለምን በክርስቶስ መጠቅለል ስለሚፈልግ ነው። ስለዚህ ዓለም ባለቀችበት በቃ የለኝም ባለች ጊዜ እግዚአብሔር በልጁ በክርስቶስ ሊጠቅልል ወይም ደግሞ ሊቆጣጠር ይፈልጋል። ስለዚህ እኛ ሁላችንም ከዛሬ ጀምረን ማሰብ ያለብን ሁሌም ፋሲካ ማክበር ሳይሆን፣ ሁሌም ትንሣኤን ማክበር ሳይሆን የትንሣኤን ሕይወት ማክበር ያስፈልጋል ማለት፣ የትንሣኤን ሕይወት መኖር ያስፈልጋል ማለት። ማንም ክርስቲያን ሲሆን፣ ማንም ጌታን ሲቀበል የትንሣኤውን በዓል ብቻ ማክበር ሳይሆን ከትንሣኤው በዓል የተሻገረ የክርስቶስን ምንነት መላበስ ያስፈልጋል ማለት። እሱን ነው እግዚአብሔር ሊነግረን የሚፈልገው። ለዛ 10 ላይ በዘመን ፍጻሜ ይደረግ ዘንድ ያለውን ሐሳቡን በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። ስለዚህ እኛ ቤዛነት ካገኘን በኋላ ምስጢሩን በክርስቶስ የፍቃዱን ምስጢር ነው፣ የኛ ፍቃድ አይደለም። እግዚአብሔር የፍቃዱን ምስጢር በክርስቶስ ከገለጠልን በኋላ በዘመን ፍጻሜ ይደረግ ዘንድ ያለውን ሐሳቡን በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። እኛ ህይወታችን ክርስቶስ ውስጥ ተጠቅልሏል ወይ? የምንኖረው ህይወት በክርስቶስ ውስጥ ተጠቅልሏል ወይ? እሱ ካልሆነ ፋሲካ ማክበር ምንም ትርጉም የለውም ማለት ነው። ከፋሲካ በላይ እግዚአብሔር የሚፈልገው ከፋሲካ በዓል አክብሮት ወይም ደግሞ ከትንሣኤ በዓል አክብሮት በላይ የክርስቲያን ትንሣኤ ወይም ደግሞ የክርስቲያን የራሱን በዓል ማክበር ያስፈልጋል። ያ ማለት በክርስቶስ መጠቅለል መቻልን የሚያስተምር ነው ማለት ነው። እንደ ፍቃዱ ምክር ሁሉን የሚሰራ እርሱ ሐሳቡን አስቀድሞ በተወሰነ በክርስቶስ ደግሞ ርስትን ተቀበለን ይላል። ቀጥሎ ያለው ርስት የመቀበል ጉዳይ ነው ማለት ነው።